የአይሁድ የፋሲካ በዓል ቀርቦ ስለነበር ኢየሱስ ወደ ኢየሩሳሌም ሄደ። በቤተ መቅደስም በሬዎችን በጎችንና ርግቦችን የሚሸጡትንና ገንዘብ ለዋጮችን ተቀምጠው ሲገበያዩ አገኘ። በዚህ ጊዜ የገመድ ጅራፍ አበጀና እንስሳቱን ሁሉ በጎችንና በሬዎችን ከቤተ መቅደስ አስወጣቸው። የገንዘብ ለዋጮችን ገንዘብ በተነ፣ ጠረጴዛዎቻቸውንም ገለባበጠ። እርግብ የሚሸጡትንም ሰዎች እንዲህ ብሎ አዘዛቸው፣ ይህን ሁሉ ከዚህ ውሰዱ፣ 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 ውሰዱ! የአባቴን ቤት የንግድ ቤት አታድርጉት። በዚህም ጊዜ ደቀ መዛሙርቱ ስለ ቤትህ ያለኝ ቅናት እንደ እሳት አቃጠለኝ ተብሎ እንደተጻፈ አስታወሱ። የአይሁድ ባለሥልጣናት ኢየሱስን እንዲህ ሲሉ ጠየቁት፣ አንተ ይህን ለማድረግ ሥልጣን እንዳለ ምን ታምር ታሳየናለህ? ይህን ቤተ መቅደስ አፍርሱት፣ እኔ በ3 ቀን መልሼ እሠራዋለሁ። አንተ በ3 ቀን ውስጥ መልሰህ ትሠራዋለህ? ይህን ቤተ መቅደስ ለመሥራት 46 ዓመት ፈጅቷል። ኢየሱስ ግን ቤተ መቅደስ ብሎ የተናገረው ስለ ሰውነቱ ነበር። ስለዚህ ኢየሱስ ከሞት በተነሳ ጊዜ ደቀ መዛሙርቱ ይህን ተናግሮ እንደነበረ አስታወሱ። በዚህ ምክንያት በቅዱስ መጽሐፍ የተጻፈውንና ኢየሱስ የተናገረውን ቃል አመኑ። ኢየሱስ በፋሲካ በዓል ጊዜ በኢየሩሳሌም ሳለ ያደረጋቸውን ተአምራት በማየታቸው ብዙ ሰዎች በእርሱ አመኑ። ኢየሱስ ግን ሰዎቹን ሁሉ ያውቅ ስለነበር እነርሱን አላመናቸውም። እርሱ በሰው ልብ ያለውን ሁሉ ያውቅ ስለነበር ስለ ሰው ማንም እንዲነግረው አያስፈልገውም ነበር።